ስለዚህ አንዳንድ ጊዜ ስሙ ብቻ ዝም ብለን ስንጠራ ፊደሉ ኢየሱስ የሚለው ስም ብቻ በራሱ መድኃኒት ነው። ግን የምንጠራበት አጠራሩ በራሱ ደግሞ ድህነት ላይሆን ይችላል። አጠራራችን ከኛ ውስጥ ሲወጣ የኛን ማንነት ይዞ ነው የሚወጣው። የእምነታችንን ጥግ ይዞ ነው የሚወጣው ቃሉ ራሱ። ስለዚህ ሐዋርያት በኢየሱስ ስም ውጣ ሲሉት አልወጣላቸውም። የሆነ የተለየ መንፈስ አለ። ያ ኢየሱስ ክርስቶስ የሚለውን ስም የሚዳፈር ኃይለኛ መንፈስ አለ ማለት ነው። ያ ዛር ነው አብሮ የተወለደው ነው ማለት ነው። ይገዳደራል ቢሆን የሚገዳደር መንፈስ አለ ማለት ነው። በኢየሱስ ስም የሚቀልድ ወይም በኢየሱስ ክርስቶስ ስም ተብሎ ሲባል ስሙን ለመገድ ልክ ፀሐይ የመታው አንድ ሰው ቻል አድርጎት እንደሚቆም አይደለም። ፀሐይ የመታችሁ ነው የሆነ ኮንፈርት አልተሰማችሁም፣ ግን ችላችሁ ቆማችኋል። ልክ እንደዛ ሰይጣንም የስሙ ኃይል ያቃጥለዋል፣ ግን ቻል አድርጎ አልወጣም ይላል ማለት ነው። ከዛ ሰው አልወጣም ይላል። ይህ መንፈስ ተጨማሪ ምን ይፈልጋል? ጾም፣ ጸሎት፣ ስግደት ያስፈልጋል ማለት ነው። ሰዎች መጾም፣ መጸለይ፣ መስገድ አለባቸው ይሄን መንፈስ ለማስወጣት። ራሱ ኢየሱስ ነው የተናገረው። ጾም፣ ጸሎት፣ ስግደት ያስፈልጋል። ታዲያ የስሙ ኃይል ጉልበት ሳይኖረው ቀርቶ ጾም ጉልበት ኖሮት ነው ሲባል አይደለም። ሰውየው ስሙን ሲጠራ ሰውየው አንደበት ላይ ኢየሱስ የሚለው ስም ኃይል እንዲኖረው ሰውየው መጾም መጸለይ ያለበት ነው። ወይም ተጠማቂው ወይም ተፈዋሹ ወይ ፈዋሹ ኃይል ሊኖራቸው ይገባል። ወይ ሁለቱ ወይ አንዱ። ስለዚህ አንዳንድ መናፍስቶች የኢየሱስን ስም ይገዳደራሉ። እነዚህን ነው ስሜን በከንቱ ይጠራሉ ያለው። ኢየሱስ ጌታ ሆይ ይሉኛል ነው፣ እኔ ግን አላቃችሁም ይላቸዋል። በስምህ አጋንንት አላወጣንምን? በስምህ ተአምራት አላደረግንምን? በስምህ ህዝቦችን አላስተማርንምን? ይሉኛል፣ እኔ ግን አላቃችሁም ይላቸዋል ነው የሚለው። አላቃችሁ ማለት ዘወር በል አልሰማህም እንደማለት ነው። ለምን ስትሉ በስሙ ምን ሲያደርጉ እንደነበረ ስለሚያውቅ በነ ሉተርም በነ ሊዮም በነ ካልቪን በሌሎችም የኢየሱስን ስም የመንፈስ ቅዱስንም ስም የሥላሴንም አስተምሮ እንዴት ሲገረዳድፉት ሲቆራርጡት እንደነበረ ኢየሱስ ክርስቶስ ስለሚያውቅ በስሙ የሚያደርጉትን ፈውስ አይመለከትም። ኢየሱስ እዛ ውስጥ የለም ማለት ነው። ምናልባትም በኢየሱስ ስም የሚነግደው ያ ጅሬው ሌላ ሊሆን ይችላል፣ ያን ስራ የሚሰራው ማለት ነው። ምንም ነገር ቢደረግ አንድ ጸሎት ብቻ ይሄን ነገር ያስወግደዋል። እግዚአብሔር እረኛዬ ነው ብሎ ጸልዮ መተኛት መዝሙር 22። ከዛ ደግሞ መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል፣ እግዚአብሔርን አንተ መሸሸጊያዬ ነህ አልኩት አይደለም። ይሄን ጸሎት ጸልዮ የሚተኛ አባወራም ሆነ ማወራም ብትሆን ወይም ልጆችም ቢሆኑ ማንም ሰው በቃ ብቻውን የሚኖርም ሰው ሊሆን ይችላል፣ ምንም አይሆንም። ደጋግሜ ነው ይሄን የምናገረው፣ ምንም አይሆንም። የቤት ሰራተኛም እንደዚህ አድርጋ ዘርፋ ሄደች አለች። ታሪኩን ያዝል አድርገውና ልንገራችሁ። አንዲት የቤት ሰራተኛ የወርቅ ቤት ነው ያላቸው ሰዎቹ፣ እነዚህ አሳዳሪዎቿ ማለት የቀጠሩት ቀጣሪዎቿ ወርቅ ቤት ነው ያላቸውና እዚህ ቤት ውስጥ ወርቅ ሊኖር ይችላል ብላ አስባ ቀን ቀን ሴትዮዋ ቤት ስለምትውል ታገኘኛለች ብላ ስለምታስብ አታረገውም። ማታ ማታ ግን ሁሉም ከተኙላት በኋላ ድንገት መጥተው እንዳይዟት ነው ማታ ማታ የምታረገው። ሁሉም ከተኙላት በኋላ ሁሉም ላይ አዚሟን ትረጫለች፣ ከልከሌውስ ማለት ነው። ይሄንን ትረጭባቸዋለች። ይሄን አሸዋ አፈሩን ላጥ ነው የሚሉት። ቤቱን ብርብር አድርጋ የወርቅ ማት ዘርፋ ስትወጣ በር ላይ ተያዘች። ማን ይዛታል? እግዚአብሔር ይመስገን ካህን ናቸው ያዟት። ካህን እየተደናበረች ስትወጣ በዚህ ሰዓት የለም የምትሄጂው አሏት። የዛ ሰፈር ካህን ናቸው። ወዴት ነው የምትሄጂው አሏት። ከዛ እያለች እግራቸው ስር ተንበርክካ ቁጭ። በጣም የሚገርም ነው። እኛ አባት እንግዲህ የተባረኩ እንግዲህ እግዚአብሔርን የሚፈሩ ጸሎተኛ አባት ናቸው ማለት ነው። ለቤት ጸልዮ ነው ወደ ቤተክርስቲያን የሚሄዱት። እሳቸውም ቤተክርስቲያን ምን ለማድረግ የሚሄዱት? ለማገልገል ነው የሚሄዱት። እንግዲህ ኪዳን ይኖርባቸዋል ወይ የሆነ አገልግሎት ይኖራል። በዛ በሌሊት ሲሄዱ አገኟት። ተናገሪ፣ ምንድነው? እስቲ ምንድነው ያልሺው? እያለች ከፍታ አሳየቻቸው። ተያዘ ማለት ምን ጁዳ ሆነች ማለት ነው። ከዛ በይኔ ያሉና ሄደው ከፍተው ገቡ። ቀጥታ መኝታ ክፍላቸው ላይ ገቡት። መኝታ ክፍላቸው ገቡ። እንደዚህ እንደያዟት ማለት ነው። ቦርሳው እንደያዘች በእንትናቸው በመስቀላቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ተነሱ እናንተ አሏቸው። በስመ አብ ብሎ ተነሱ። ይሄ የተደረገ አዲስ አበባ ውስጥ የተደረገ ነገር ነው የምነግራችሁ። ተነሱና ምንድነው አባታችን እንዴ ስንት ሰዓት ነው ሲያዩ ከሌሊቱ 9 ሰዓት ነው እንዴ በዚህ ሰዓት እንዴት መጣችሁ እንዴት ገቡ? አይ ችግር የለውም ተነሱ እስቲ እዛ ሳሎን ውስጥ ልጆቹ የት ናቸው? እሳቸው ያውቃሉ ይሄ ነገር ገብቷቸዋል። ተናግሯል መንፈሱ ኦልሬዲ ተናገረ። በኋላ ላይ
ተናገር ምን አድርገህ ነው ሲባል ጊዜ አፍስዣቸው ነው አለ። ከዛ እንደገና ደግሞ ልጆቹ ጋር ደግሞ ሄዱ፣ ተከትሏቸው ሄዱ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ እንደዚህ መስቀል ሲያማትቡባቸው ብድግ አሉ። ልጆቹ እንዳለ 3 ሴት 2 ወንድ ዘመድ ህፃናት አሉ እዛ ቤት ውስጥ። ቤቱ በሰው የተሞላ ነው። በስመ አብ ሁሉም ተነሱ። ጭንቅ ብሏቸው ነበር። ላባ አጥምቋቸዋል እንዳለ። ከዛ ተነሱ ወደ ሳሎን ነው አሏቸው። ሰዓት ሲያው 9 ሰዓት ነው። አባታችን ምን መርዶ ሊነግሩን ነው? ምንድነው? ምን ተፈጠረ አሉ። ደግሞ እሷ እንደዚህ አድርገው ንቃጎ ይዘዋታል። ምንድነው? እስቲ ልቀቋት። እሷ ምንድነው የተፈጠረው? አይ አልለቀውም፣ እሷ አይደለችም አጋንንት ነው አሉ። እንዴት ገቡ? ቆይ አባታችን እንዴ ተረጋጉ አሉና እኔ ጸሎቴን አድርጌ ስወጣ እሷ በር ከፍታ እየተደናበረች ስትወጣ ተገናኘን። ወዴት ነው በዚህ ሰዓት የምትሄጂው ብዬ ስላት ብላ ተደናበረች። በኋላ ላይ ጭቅጭቄ በመስቀል በደንብ አድርጌ ጭቅጭቅ አደረኩትና እኔ ከልከሌውስ ነኝ፣ ቤተሰቡን አፍዝዤ እያዘረፍኳት ነው፣ ታዝዤ ነው። ማን ያዘዘ ስለው ሌላ ባለ ሀብት። ስምህ ማን ነው ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው፣ የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛውን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። እንደው ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው፣ የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛውን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። እንዲያውም የጠበቅኩት የነበረው አለ መንፈሱ ሲናገር ጠብቄ የነበርኩት ወርቅ ቤት እያቀለጠ ለህዝብ የሚያከፋፍለው ወርቅ ዋና ወርቅ የሚገኘው ቤት ነው። ይሄ ትልቁ ጠገራ ወርቅ አለ አይደለም? እንደዚህ አይደል? አላያችሁም? እንዲያ ነው ወርቅ። ይሄውን ፓወር ባንክ ነው። እንደዚህ አይነት ወርቆች አሉ እና እንደሱ አይነቱን ነበር የጠበቀው ሰውየው። ከዛ ደነገጡ ሁሉም። ከዛ ሊበሏት በቃ ልጅቱ እንዴ እናንተ አልያዛችኋት፣ እኔ አልያዝኩት፣ የያዘው እግዚአብሔር ነው፣ እግዚአብሔርን ያተረፈ ምን ልታረጋት ነው አሉት። አባቴ ይቅር በሉኝ ማለት በቃ ተጫጫው። ልክ ሰው እንደሞተ ተላቀሱና እንዴ መርዶ አልነገርኳችሁ? የምስራች ነው የነገርኳችሁ። ለምን ነው የምታለቅሱት? ልክ መርዶ ሊነገር እንደመጣ ሌሊት በር እንዳንኳኳ ሰው ለምን ታርጉኛላችሁ? ትቼን ውጣ አሉ። ከዛ ጸጥ አሉ ሁሉ። ምን አያችሁ? እስቲ ያያችሁትን ህልም ንገሩኝ አሉ። እንግዲህ በገጠሜ ላይ ገጠሜ ነው የምነግራችሁ ያለሁት። ከዛ ሴቷ ትንሽዬዋ ልጅ ሴቷ እንቺው ራሷ ሰራተኛዋ መታነቅ አድርጋ ከግድግዳ ጋር ጣብቃይ ነበረ አለች፣ የእውነት እስኪመስለኝ ድረስ። ከዛ ሌሎቹ ያለንበትን አናውቅም አሉ። ከዛ ለምንድን ነው እሷን አንገቷን ያነቀቻት በህልም ብለው እሳቸው በጣም ገርሟቸው ነበርና ወደ እናት ዞር አሉና እቺ ልጅ በስለት ነው የተወለደችው አሉ። አባትየው ማነው ካህኑ? አዎ ሴት ልጅ የለኝም ነበረ፣ በጣም ሴት ልጅ ይፈልግ ነበረ እና ያው እሷን እግዚአብሔር ሰጥቶኝ ነው፣ ቅዱስ ሚካኤል ነው የሰጠኝ። ያው ቅዱስ ሚካኤል ነው የሰቀልኩት በእሷ ምክንያት ነው። የያዘልሽ እሱ ነዋ። ያ ማለት እሷን ንቃጎ ልጅቷን የያዛት ማለት እንግዲህ ሰራተኛዋ ከዚች ልጅ ጋር አንድ ጉዳይ ይኖራታል። አዎ ሁሌ እንደተጣሉ ነው፣ ሁሌ እንደተናቆሩ ነው፣ ሁሌ ነው የሚናቆሩትና አይዋደዱም። እሷ ላይ ያለውና እሷ ጋር ያለው አይዋደዱም ብለዋሉ እናትየው። ብቻ ዞሮ ዞሮ ልጃችሁን አስጠምቁ፣ የእሷ መንፈስ እዚች ልጅ ላይ አለ ማለት ነው። ነቅታ እሷ ነበረች ልታጋልጣት የምትችል የነበረችው፣ ግን አሁንም ቢሆን የእሷ መልአክ ጠባቂ መልአኳ ቅዱስ ሚካኤል የረዳችሁ ማለት ነው ብለው ነግረዋቸው በሉ እሰሯትና ሲነጋ ለፖሊስ ስጡ ሲባል አሁኑኑ የምንሰጠው መኪና አስነሱ ተባለ። መኪና አስነሱ። ካህኑ ወደ ቤተ ክርስቲያን ይሄዳሉ። አይደለም ቃል ይሰጣሉ አሉ። በቃ እናንተ ይዛችኋታል ችግር የለውም አሉ። አያምኑኝም አሉ። መንፈስ አጋንንት ምናምን የሚለው ነገር ፖሊሶች ላያውቁ ይችላሉ። ስለዚህ አብረን እንሄዳሉ። ከዛ እሺ ብለው አብረው ሄዱ። ፖሊሶቹ በጣም ገረማች። በነገራችን ላይ ፖሊሶቹ ሁሉም መናፍቅ ነበሩ። ሃይማኖታቸው ኦርቶዶክስ አልነበረም። አጋጣሚ በዛ ሌሊት የነበሩት እንግዲህ የዛን ጊዜ የዛ ሌሊት የነበሩት ተረኞች ነው። የምታወሩት ነገር ትክክል ነው አሉ። አዎ እንዴ ልጅ ምን ነው ሃይማኖት ኦርቶዶክስም አይደል አሉ። አይ አይደለም እኛ ፕሮቴስታንት ነን አሉ። ይሁና እንግዲህ ታዲያ ምን ችግር ነው? እኔ ሌሊት ከቤቴ ስወጣ እሷ ደግሞ ስል ተያዘች። ያው ከፈለክ አሉና በመስቀል አናቱን ቀውር ሲያደርጉት ጊዜ ከልካሊዮስ ነኝ አፈዛ ድንዝ ነኝ አለ። በጣም ይገርማል።
እና ቀደም የነገርኳችሁ የዛ ልጅ የህፃን ልጅ ታሪክና እዚህ ጋር የሚያገናኘው ምንድነው? በሌሊት እንደዚህ ፍዝዝ ብለው ድንዝዝ ብለው ሰዎች ተኝተው ያ በእንቅልፍ ልብ የሚጓዘው ሰው ግን ቁልፉን አውጥቶ ከፍቶ ሲወጣ አለማወቃቸው አንዱ ይሄ አፍዛ ደዙ ከልከሌውሱ እንደዚህ የሚሰራል ለማለት ፈልጌ ነው። ሰዎች እንደዚህ ያፈዛቸዋልና አያውቁም። ብዙ ቤተሰቦች አያውቁም የሚያፈዝ መንፈስ እንዳለ። ቅዳሴ ልንሄድ ስንል እንቅልፍ የሚጥልብን ጸራሞ የሚባል አለ። ጸራሞ ደራሞ ብዬ ከዚህ በፊት ነግሬያቸዋለሁ። ጸራሞ የሚባል ሰዎችን ግን በማፍዘዝ ነው የሚታወቀው። የዘንዶ መንፈስ ነው፣ የአውሬ መንፈስ ነው። ሰዎችን ይዘረራቸውና በቁማቸው አድርቋቸው ይውጣቸዋል። ልክ እንደ ዘንዶ ማለት ነው መንፈሱ። እዚህ ውስጥ እንኳን ብዙም ያን ያክል መግባት አልፈልግም። ስለዚህ ነገር ሳጠና ሙሉ እንዳይመስላቸው ማለት ነው ብዙ ሰዎች። እና በእኛ ባህሪ ውስጥ ግን ይገለጣል። በእኛ ባህሪ ውስጥ ይሄ አፍዛ ደንዙ ዘመናዊ ሆኖ ከረባት ለብሶ ሽክ ብሎ መጥቶ ብዙ ሰዎችን ሂፕኖሲስ ያደረገ ኢንስፓየር ለማድረግ ብለው አዳራሽ ሰብስቧቸው ብዙ ሰዎችን ያፈዘዙ እናነቃቃለን ብለው የሚያስተኙ የሚያጋድሙ በጣም ብዙ ሰዎች አሉና ይሄ መንፈስ ዘመናዊ ሆኖ ይሰራል ለማለት ፈልጌ ነው። ልጁ ላይ የሚታየው ነገር ይሄ ስለሆነ ነው።